የተላከው ደብዳቤ የተጻፈው ደብዳቤ ይህን ይመስላል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ጽሕፈት ቤት ለብፁዕ አባ ያዕቆብ የጆርጂያና አካባቢው ሀገረ ስብከት ሊቀ ጳጳስ አትላንታ ብፁዕነቶ በሰሜን አሜሪካ የጆርጂያና አካባቢው ሀገረ ስብከት ሊቀ ጳጳስ ሆነው እንዲሰሩ መመደቡ ይታወቃል። ሆኖም በአትላንታና ጆርጂያ በሳሊተ ምሕረት ቅድስት ማርያምና አትላንታ ደብረ ምስራቅ ቅዱስ ገብርኤል ቤተክርስቲያን ካህናትና ምዕመናን መካከል በተከሰተው አለመግባባት ምክንያት በቀረበው አቤቱታ መነሻነት ቋሚ ሲኖዶስ በ8/5/2011 ዓመተ ምህረት ባደረገው ስብሰባ ብፁዕነቶ ይህ ጉዳይ በግንቦቱ ርክበ ካህናት ምልዓተ ጉባኤ እስከሚታይ ድረስ የተነሲ ሳውዝና ኖርዝ ካሮሊና አላባማ ፍሎሪዳና ሚሲሲፒ ስቴት ብቻ አገልግሎት እየሰጡ እንዲቆዩ ሲል የወሰነ መሆኑን እናስታውቃለን። ግልባጭ ለብፁዕ ቅዱስ ፓትርያርክ ልዩ ጽሕፈት ቤት ለመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ለውጭ ጉዳይ ሚኒስቴር ጽሕፈት ቤት በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ለውጭ ጉዳይ ሚኒስቴር አዲስ አበባ በአሜሪካ ለኢትዮጵያ ኤምባሲ ዋሽንግተን ዲሲ በጆርጂያ ለአትላንታ ሳሊተ ምሕረት ቅድስት ማርያም ቤተክርስቲያን በጆርጂያ ለአትላንታ ደብረ ምስራቅ ቅዱስ ገብርኤል ቤተክርስቲያን አትላንታ ቤተክርስቲያናት በጆርጂያ ለቴኔሲ ሳውዝና ኖርዝ ካሮሊና አላባማ ፍሎሪዳና ሚሲሲፒ ጆርጂያ ግልባጭ ይላል። እና የደብዳቤው መንፈስ ይህንን ይመስላል። የተናገሩትንም ባጭሩ ነግሬያችኋለሁ፣ ግን አንዳንድ ወሬ እየተሰማ ስለሆነ አንደኛ ሁላችሁንም የማሳስባችሁ ይሄ ደብዳቤ ሲነበብ እኛ ልንደሰት እነዛ ደግሞ ሊበሳጩና ሊከፉ ፈልገን አይደለም። ሁላችሁም ልትገነዘቡት የሚገባው ቅዱስ ሲኖዶስ ውሳኔ የሰጠው መረጃዎችን አይቶ ለዚህ ሁሉ ደግሞ ከተማ ውስጥ አትላንታ ውስጥ ለተፈጠረው ችግር መንስኤው አባ ያዕቆብ ስለሆኑ እሳቸውን ያነሳው። ቤተክርስቲያን ብዙ አባቶች አሏት። አሁን የሁላችንም ጸሎት ሊሆን የሚገባው ለዚህ ስቴት መልካም እረኛ እንዲመጣ መጸለይ። ሁለተኛው ደግሞ እኛ ድል አግኝተናል ብለን ለመፎከር ሳይሆን አሁን ትልቅ ስራ የሚጠበቅብን በውጪ ያሉትም ይሄ ቤተክርስቲያን ሲታነጽ ለዚህ ቤተክርስቲያን ዋጋ ከፍለዋልና እርቀ ሰላም ተፈጥሮ መልካም አባት ተረክበን በአንድ ላይ ማምለክ ነው። ይሄ ነው በቃ ውጤታችን መሆን ያለበት። ይሄንን ደግሞ እኛ ካህናት በጣም መስራት ይጠበቅብናል። እኔ ለዚህ እምነት ዋጋ እንደከፈልኩኝ አሁን ደግሞ ለእርቁ ዋጋ ከፍላለሁ። ሁሉም ካህናት ዋጋ ለመክፈል ዝግጁ ነው። በእውነት ነው የምላችሁ። በቃ እስካሁን የተፈጸመው እስካሁን እግዚአብሔር በሁለታችንም አዝኖ ጉዳዩን አቆይቶ በመጨረሻ ላይ ውሳኔ ሰጥቶታል። ማንም የጠበቀው ውሳኔ አይደለም ይሄ። እኛ አፍረድተን እንመጣለን እንጂ እንደዚህ አይነት ውሳኔ ይወሰናል ብለን አልጠበቅንም። ግን አያችሁ ኢትዮጵያ ውስጥ በጸሎት የተጉ አባቶች እንዳሉ ብዙ አባቶች ለቤተ ክርስቲያን የሚቆረቆሩና ቤተ ክርስቲያንን በደንብ የሚያውቋት በጥበብ ነው ይሄንን ውሳኔ የወሰኑት። አሁን አንዳንዶች እንዴት ካነሱ ለምን ሁሉንም አያነሱም ብለው ብዙ ነገር ሊናገሩ ይችላሉ። ግን ችግሩ ያለው እኮ እዚህ ስቴት ላይ ብቻ ነው። ይሄ ችግር ደግሞ የዚህ አትላንታ ቤተክርስቲያን ችግር በየአብያተ ክርስቲያናቱ ገባ። እስቲ አስቡት የዛሬ ዓመት እንኳን 3
አቦ ጽዮን ማርያምና ብስራተ ገብርኤል አሁን ለየብቻ ተበታትነው ይሄ ችግር በማን መጣ? እውነቴን ነው የምላችሁ። አሁን ይሄ ችግር የመጣው በአባታችን ምክንያት ከሆነ እሳቸው ከተነሱ ችግሩ የሚቃለል ከሆነ እባካችሁ ግማሾቻችሁ በጸሎት ግማሾቻችሁ ደግሞ ሁላችሁም የምታውቋቸው እህትና ወንድሞች ስለሆኑ የተበተነ ቤተሰብን እንሰብስብ፣ የተጣላን ቤተሰብ እናስታርቅና በአንድ ላይ ቤተክርስቲያናችንን እናምልክ ነው። ይሄ ነው መልእክቴ። ይሄን ለማድረግ እግዚአብሔር አምላክ ሁላችንንም ይርዳን። ስለነበረን ጊዜ ለአምላካችን ለእግዚአብሔር ክብር ምስጋና ይግባው። ስብሐት ለእግዚአብሔር።